አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰጋዴዎች ናቸው። በእምነታቸው፣ በሀገራቸው፣ በህዝባቸው የማይደራደሩ ህዝብ ነው ያለኝ። እናት አባት ነው ያለኝ። ገባሻ? ዛሬም ወዳታለሁ፣ ነገም ወዳታለሁ፣ ከነገ ወዲያም ወዳታለሁ። እናት ስለሆንሽ ብቻ ማከብርልሽ ምንም ታምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት የምታከብራት የምችለው። እንደ እናት ካላከበረች፣ ልጅቷን ካልያዘች፣ ካልጠበቀች እናት ልትሆናችን በምንድን ነው እናት እንዴ? ከማንም በላይ እኮ እዚህ ሀገር መጥተው እያሳደጉን ያሉ እናቶች ከናች ማርያም በ10 እጥፍ የሚሻሉት። አሁንም ለዴዚ ስል ወይት አሁንም ወገን ማርያምን እኔ እናቴ ትሞቷት ነው። ከማንም ዘርጋ መነካካት አልፈልግም። አሽ ስደብ፣ አገሬን ስደብ፣ ማንነቴን ስደብ፣ ህዝቤን ስደብ፣ እናቴ ስደብ አልነካሽም። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልልም። ነበር ይበራልም ከአሁን በኋላ በጭራሽ አልልም ማለት ነው። እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይቭ ላይ መጥቼ ያወራሽ ለምን ዴዚን ስታስለቅሻት ስለነበር ነው፣ እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር እኖራለሁ ማለት አይደለም። በእናቴና በአባቴን አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አሌክስ ለኦሮሞኑ አስወልጄ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጄ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦቼ ይበቁኛል። ቤተሰቦቼ አልፈም ህዝብ ይበቃኛል። ደግ ህዝብ፣ የዋህ ህዝብ ነው ያለኝ። ለራሱ ተርፎ ለሌላ የሚሆን ህዝብ ነው ያለኝ።